ሰላም ውድ የውጭ ባርስ ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ። ዘላለም ሜሲ የጀግና አቀባበል በህንድ ተደርጎለታል። ዘላለም የ8 ጊዜ የባሎን ዶር አሸናፊ የእግር ኳስ ሊቅ አስማተኛው ሊዮኔል አንድሬስ ሜሲ ወደ ህንድ አቅንቷል። ህንድም እሱን በደማቅ አቀባበል ተቀብለዋለች። ህዝብ የቀረ የለም። ህንድ 2 ቢሊዮን ገብቷል ይባላል። ስቴዲየሙ ላይ የተገኙት ግን ዘላለም 2.6 ቢሊዮን ህዝብ ነው። ግልብጥ ብሎ ከራስ ነው እንደሌላው ስቴዲየም ሲጀምር ቢሊዮን አይችልም። እንደ ሲዩዝ ባንክ ታወራለን። ለማንኛውም እንደጀመርኩ ነው ዛሬ። የዛሬው ደግሞ አያድርስ ነው። አፋፌን ነው ያልከኛል ገና ሳልጀምር። ህንድ ላይ ምን አጋጠመው ሜሲ? ብዙ አስደናቂ ትዕይንቶች ተፈጥረዋል። የሰርጉን ቀን ትቶ ብዙ ወጪ አውጥቶ ተጉዞ ሊዮኔል ሜሲን ሳያይ የተመለሰ ሙሽራ አለ። ከራምቸረን መንደር ዘላለም እሱ የፊልሙ ርዕስ ራምቸረን እና ፊልሙ ከየትኛው መንደር ይወጣ ነው? የተሰራውን በራምቸረን መንደር ላለማነስ ነው ዘላለም። ሜሲ ህንድ ሄደ። ዋስ ኔክስት? ሮናልዶ ፓኪስታን ይሄዳል። ጠብቀው ሮናልዶ ልዑሉን ይዞ ፓኪስታን ይሄዳል። ሜሲ ከሻሩክ ጋር ተነስቷል። ሮናልዶም ደግሞ ከፓኪስታኑ የህንድ አክተር ጋር የሆነ ፎቶ መነሳቱ አይቀርም፣ መገናኘቱ አይቀርም። አይሰማማ። የሜሲን ህንድ መሄድ የተመለከተ ሲያር እጁን አጣጥፎ ይቀመጣል ማለት ዘበት ነው። ዘላለም እልከኛ እልኩ ለ5 ባሎን ዶር አብቅቶታል። የዓለማችን ውድና ታዋቂ ተጫዋች እንዲሆን ያደረገው እልኩ ነው። ይህ ነው የሚፈጠረው ዘላለም። ይህ ካልተፈጠረ ግደለኝ። ሜሲ ግን ምን አጋጠመው በህንድ? ህንዶችም ከቦሊውድ በላይ ነው የቀለዱት ሜሲ ላይ፣ ከቦሊውድ በላይ ዘላለም። ሜሲን ጋብዘው የዲማሪያን ሐውልት ነው ሰርት የጠበቁት። እውነት ለመናገር ሜሲን ጭራሽ አይመስልም። እንደዛ አይነት ሜሲ አይቼ አላውቅም። የዲማሪያን ሐውልት እኔ ያህል ለዲማሪያ ያላቸውን ፍቅር እኔ ይሄን ያህል ደረጃ እንደደረሰ አላውቅም ነበር ዘላለም። እንደውም ለሱዋሬዝ ይቀርባል ከጎኑ ላለው። እኔ ቢጨንቀኝ የሜሲን ሐውልት ሳይ ዘላለም በቃ እንትናን ሱዋሬዝን እና ሮድሪጎ ዲ ፓውሎን ሳይ በቃ ይሄኛው የሱዋሬዝ ሐውልት ነው፣ ቀጣይ ደግሞ የሜሲን ይሰራሉ ብዬ ነው ያሰብኩት። ምን እንደሆነ አልገባኝም። ህንዶች ሜሲ ብለው ሐውልት የሰሩለት ሜሲ ዘላለም ሐውልቱ ላይ ያለው ሜሲ በአርብቶ አደርነት ባሎን ዶር የበላ ነው የሚመስለው። ቲፒካል አርብቶ አደር መስሎ ዋንጫ በመያዙ ብቻ ነው እንዴት የዓለም ዋንጫ እንዴት እንደሚሰጥ አላውቅም። ያ ሜሲ 8 ጊዜ ባሎን ዶር አልበላም። ሐውልት የሰሩለት ሜሲ በእግር ኳስ ዓለሙ በፍጹም ለማናውቀው ሜሲ ነው ሐውልት ያቆሙለት። ጭራሽ ለማናውቀው በጣም ነው የሚገርም ማለት ነው ዘላለም፣ ከልክ በላይ። ህንዶች ሐውልት ይወዳሉ፣ ይሁን ሐውልት ይስሩለት። ነገ ግን እንስገድልን እናምልክ እንዳይሉት እንደ ክሪሽና ታውቃለህ። እንዳገር በስህተት 3 እግር ያለው ልጅ ከተወለደ፣ የተጣበቀ ልጅ ከተወለደ አሸወይና ነው ለነሱ። ሊያመልኩት ይችላሉ፣ ሊሰግዱለት ምናምን ማለት ነው። ክሪሽናችን ተወለደ ይላሉ። እና ለዚህ ሜሲ ማምለክ፣ ለዚህ ሜሲ መስገድ ከጀመሩ
አለቀላት ፓኪስታን። ለሲያር ልትሰግድ ነው። እና ሊዮኔል አንድሬስ ሜሲ ብቻ አቀባበሉ ደስ ይላል። ውዝግቦች እና ጸቦች ተነስተው መቆየት የቻለው 20 ደቂቃ ነው ምናምን የተባለ ነው። ስቴዲየም ውስጥ አብሬው ስላልሄድኩ አላየውም። ያን እንኳን እርግጠኛ አይደለሁም። ዘላለም አብረው ድሮ ዲፖል ነው እንዴ? አብረው ሱዋሬዝ እና እንዴ ድሮ የምትሄደው እና ሜሲ እናም ብቻ ግን ሜሲ ሐውልት ቆሞለታል። ጠንክረ ከሰራ ሐውልት ይቆምላል። ከዚህ በፊትም ጠቅሻለሁ ስለ መድፈኛው የቀድሞ ተጫዋች ሴንድሮስ ሐውልት ቤት ውስጥ ተሰራለት ያልከኝ እንዳይታይ ፀሐይ እንዳይመታው የሰው አይን እንዳያየው ብለው ቤት ውስጥ ነው ሐውልት የሰሩለት ለሱ። አሁን እዚህ ጋር ሜሲ ጋርም ስንመጣ እንደዛው ነው። ዘላለም ከሳክ ብዙውን ጊዜ ውሸት ነው። ዘላለም ማስካጃ እና የሜሲ መጀገን በ90ኛው ደቂቃ ላይ የሜሲ መጀገን ምን ይሉታል? እያረጀ ሲመጣ ደከመ ሲባል ባርሳን ከለቀቀ ተስፋ የለውም ህይወት የለውም የተባለው ሜሲ ባርሳን ከለቀቀ በኋላ ነው ዓለም ዋንጫ ነው የሚያሳካው። ባርሳን ከለቀቀ በኋላ ነው MLS ላይ እንደዚህ ሚያሚን አቁሞት ያለው ሜሲ ይዞ ተሸክሞ ያሻገረው ሜሲ በዚህ በ38 ዓመት ነው። እናም አንዳንድ ጊዜ ጸላለም እድሜ ማለት ቁጥር እንደሆነ ሜሲና ሮናልዶ በሚገባ አሳይተውናል። በሚገባ እድሜ ቁጥር ነው። ሁሌም እድሜ ቁጥር እኛም የነሱን ጎል እንቁጠር። ሳቃ ያስፈልገው ምን አገባ በኔ ሳቃ። አንተ ደስታዬን አትፈልግም? ይመቀኛ ነው። ብቻ ግን የህንዱ አቀባበል ይህን ይመስል ነበር። ዘላለም ለሜሲ ባለቀ ሰዓት አረጀ ሲባል እንዲህ አይነት አቀባበሎች አንጎላም ያየነው ነው። በህንድም አሁን ተደግሟል። በአሜሪካን በጣም ከልክ በላይ ተጽዕኖ ገኗል። በክለብ ውስጥ ከክለብ ውጭ በክለብ የጀመረ ዝና በዓለም አቀፍ ደረጃ አሁን ላይ በዚህ ደረጃ ሜሲ እየተባለ ነው የሚገኘውና ህንዶች እንዳልኩ ነው ፎግረዋል። ሜሲን ፎግረዋል። ሜሲን ጋብዘው ሲያርን የሳሉት ሜሲን ጋብዘው ሐውልት ያቆሙት ለሮናልዶ ነው የሚመስለው። እንዳለ ሐውልቱ ላይ ያለው ግለሰብ ሜሲ ብቻ ባለመሆኑ ነው ሜሲ ትንሽ የተከፋው። ለዛም ነው ኬሬን ላትሬ ብለዋል። ኬሮ ላትሬ የሜቴን ላትሬ እንዲህ ካለ በጣም አደጋ ነው። ሜሲ ጁላ ቦቦ ምናምን ካለ ኬሬ ላትሬ ማለት ይህን መታገስ አልችልም ማለት ነው። ላቲን ስፓኒሽ ነው። አልችልም ነው ዘላለም። ይህን መታገስ አይቻልም። ሐውልቱ ላይ ያለውን ሰውዬ ሲያይ ሜሲ አዝኗል። አዝኖ ነው 20 ደቂቃ ብቻ ህንድን መጎብኘት ይፈልጋል። ብቻ ግን ይህን ይመስላል እንግዲህ በሊዮኔል አንድሬስ ሜሲ ዙሪያ ስለ ሐውልቱ መናገር የምችለው ይህንን ያህል ብቻ። ስለ ሊዮኔል አንድሬስ ሜሲ ሐውልት መናገር የምችለው ይሄን ነው። ሜሲ ይሄን ነው ዘላለም። ከዚህም በላይ ብል ደስ ይለኝ ነበረ፣ ግን ምንም ማድረግ አልችልም። ሐውልቱ ያስለቅሳል። አመሰግናለሁ ዘላለም። ጨረስኩኝ ዘላለም። እንግዲህ ውድ ተመልካቾቻችን ውጭ ፓርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።